የት ነው? አምጣ እዛ። እንደዚሁ ስራ መስራት ይሻላል። ጎበዝ ጎበዝ። እሺ ማነው ስምህ? ና እዚህ ጋር አድርገው አስቀምጥ። በቃ እዚህ ጋር ቁጭ በል። እዚህ ጋር እጅን ታጥባል? አይ ችግር የለውም። እንደዚህ ያዝ። እቺን ብላ። ጎበዝ። ቆይ ላምጣልህ፣ ውሃ ላምጣልህ። እሺ ዋላ ጀመርክ እንዴ? ብላ እንግዲህ ብላ። ይሄን ጠጣበት። በጣም ጣፍጣል። ብላ። እናመሰግናለን። እውነት ውሃ ላምጣልህ። በቃ አይ ላምጣልህ። እጅን አትታጠብም እንጂ ችግር የለውም። አመሰግናለሁ። በየአይነት 150 ገባ አይደል? ና እኔ አላውቅም። ደስ ያላችሁ 150 ነው። አይ 150 ነው በየአይነት። ና በቃ በል እንግዲህ ውጣ። ሂድ ውጣ። ብሬስ በየአይነት ስንት ነው? 150 አይደል? በየአይነት ነው። አዎ ይሄ 70 እንዴ! ምን ሆነ ነው አንተ? እንዲያውም ብር ያስጨምራል። ሂድ ውጣ። እንዴ ምግብ በልቶ ገና ብር። ሂድ ባካችሁ፣ የሆነ ነገር በሉን። ሂድ እንዴ! ምግብ በልተህ አንተ ምግብ ስንት ነው ዛሬ? 150 እኮ ነው። 70 አይደል ያልከኝ? እንትን ነው ይሄ ቤት እኮ ለአንድ ሰው ነው እኔ እንትን ያልኩት እንጂ ሁለት ሰው አስገብቼ ብር መጨመር እኮ አላቃተኝም። ወንድሜ እንግዲህ እኔ ወደ ስራ መለሳለሁ። እንዳይደብር ደግሞ ማለት ነው ስትወጣ ምናምን ስለሚናገሩ አዳራሽ እያየ በጣም ነው የሚቆጡኝ። ችግር የለም። ስልክም ስታወራ ድምፅን ዝቅ አድርገህ አውራ። ደግሞ ፋዘርን ብር እንዳትጠይቀው ፋዘርን። ምን አይነት ድፍረት ነው በእናታችሁ? እስከዛ እኔ ጋር ነው የምትቆየው፣ አትጨናነቅ። አቤት ወዬ፣ አቤት ወዬ፣ ቁጭ በሉ፣ ምግብ እየበላን ነው። አረዛው ብሉ። እኔ የምልህ ወዬ ምንድነው አንተ ሰው አታምጣ አላልኩም? ጭራሽ ደግሞ ሰው ጨምረ መኖር ጀመርክ እዚህ ብላችሁኛል እኮ። እኔ ለምንድን ነው ይሄ ቤት እኮ ለአንድ ሰው ነው እኔ እንትን ያልኩት እንጂ ሁለት ሰው አስገብቼ ብር መጨመር እኮ አላቃተኝም። አዎ ግን ወንድሜ ነው ከክፍለ ሀገር። እንግዲህ እንዲህ ከሆነ ሌላ ቤት ፈልግ። በቃ እኔ ወንድሜ አይደለም አላልኩም። ሌላ ቤት ፈልግ፣ ወይ ቤቴን ልቀቅልኝ፣ ወይ ደግሞ ልጆች አሉ ግቢ ውስጥ። በቃ ይኸውልህ ነግሬሃለሁ እኔ። ሰምተኛል? አዎ ሰምቼዋለሁ። ወንድሜ ወይ ብላል። ምንድን ነው ወንድሜ? አረ ምንም ከፋ እንዴ? አይ ምንም። እንግዲህ የከተማ ኑሮ እንዲህ ነው። አዎ እና መቻል ነው ያለብህ፣ አንተም መበርታት ነው ያለብህ። አዎ ግን ለጊዜው ነው፣ ሁሉም ነገር ያልፋል። መበርታት ነው ያለብህ። በቃ እኔ ልሂድ። እንግዲህ እኔም ወንድሜ ሁሌም ጠዋት ማታ እንትን እያሉኝ ነው ታውቃለህ። በጣም እየጨቀጨቁኝ ነው። የማደርገው ነገር ነው የጠፋብኝ። አንተንም እንደማለት ከበደኝ ታውቃለህ። ልትቸገርብኝም አልፈልግም ወንድሜ። እዚህ ደግሞ አብረን እንዳንሆን ይኸው በጣም በቃ ሁሌ ነው እየጨቀጨቁኝ። እኔ በጣም ጨንቆኛል። በቃ ችግር የለውም፣ እኔ እሄዳለሁ። እሺ በቃ እኔ ውጪ አግዛለሁ ሁሉንም ነገር። እሺ ችግር የለውም፣ በቃ ምንም ችግር የለውም ወንድሜ። እሺ ወንድሜ። እሺ በቃ እንግዲህ ቻው። ቻው። እሺ ወንድሜ።